ሰላም ቴዲዮ ዛሬ በጣም ከባድ ነው። ብዙ ስራ ነው። ይሄን ነገር ከዚህ ላይ ልነግራችሁ ጋይዝ፣ አንቺ አክሲደንት ነው። ከባድ ነው ጋይዝ። ምንድነው ነገሩ? ይህን ነገር እናንተ ሰዎች እናት የምታውቋቸው ይህን እንዳትነግሯት። ማስጨነቅ አያስፈልግም። አክሲደንት ተፈጥሮ ነበረ። ከዚህ ስንት ነበር? 3 ቀን በፊት አንድ ሰው ከኔ መኪና ውስጥ ገባ፣ መታኝ። ከልጄ ጋር ነበርኩኝ፣ ከዝራ ጋር። በጣም ከባድ ነበር እና በጣም ከባድ ነበር። አሁን መኪናዋ ከጋራጅ ናት። እኔ በጣም ነው የደነገጥኩኝ እና መኪናው ሲመታኝ የልጄን ቦታ ነው የመታው። ከዛ በጣም ነው የፈራሁት። እስካሁን መኪና መንዳት ምናምን እፈራለሁ። ምንድነው አንድ ገና ልጅ ነው ከቢራ ቤት ወጦ ከስልኩ ጋር እንደዚህ እያየ ነበር እየነዳ፣ እዛ መታኝ። ግን ኤዝራ ምንም ችግር የለውም፣ እኔም ምንም ችግር የለብኝም። ዶክተሮች መጡ፣ ቼክ ተደርጓል። እኔ ምንም ችግር የለብንም። ብቻ መኪናዋ እናት የተበላሸች። ይህን አክሲደንት ከተፈጠረ በኋላ አንድ ቀን በኋላ በጠዋት ከቤተ ክርስቲያን ሄጄ አመሰግናለሁ ምናምን። ዋናው እሱ ነው። ምንም ችግር የለም፣ ጤና ምናምን፣ ዋናው እሱ ነው። ግን እስካሁን ለእናቴ ስላልነገርኳት እናንተ ጎረቤት ምናምን የሆናችሁ ምንም እንዳትላ፣ ምንም ችግር ስለሌለኝ እንዳታስፈሯት። እሱ ነው። ከዛ ላይ ምንም ችግር የለም፣ ደህና ነን። ለእናቴ ከኢትዮጵያ የምትኖረው ከዚህ ከፈረንሳይ የምትኖረው ነገርኳት። ቶሎ ነው የመጣች ከዛ ከቦታው። እና ምንድነው ነገሩ ጋይዝ፣ እናንተ መኪና ምናምን ስትነዱ መጠንቀቅ አለባችሁ። እናንተ በትክክል ብትነዱ ሌላ ሰው መጦ አክሲደንት መፈጠር ስለሚችል ሁሉ ጊዜ መጠንቀቅ ነው ያለብን። ቴዲ ምን አለ? ቴዲ እኔ ጋይዝ ይህን የነገርኳችሁ ነው ከቪዲዮ ላይ የምንሰራው። ብዙ ስትረች ጋይዝ፣ በጣም ከባድ ነው። በእንግሊዝኛ I was very stressed. Raconte si tu veux ta version quand tu t'es appelé. Well, I was with Kai at the house, and Messi took the car with Ezra, and basically she called me. Yeah, she said I had an accident. I was asking her, where are you, Anne? Careful, babe. Don't chop off your hand. It's a public danger, that one. And yeah, so basically I started running with Kai in my arms. We started running across the city, so she was only about 10 minutes away. ምክንያቱም ቅርብ ነበር ከኛ ቤት 10 ደቂቃ ይሆናል። I could hear you screaming, Licho challenge, Licho challenge. ደህና ሆናችሁ c'est le plus important። እውነት ነው፣ ዋናው እሱ ነው። በዛ ምክንያት ነው ከቤተ ክርስቲያን ሄጄ ያመስገንኩኝ። ዋናው እኛ አረፍ ከዛ ቶሎ በስንት 35-40 ኪሎ ሜትር ስለነበር ምንም ከባድ ነገር አልተፈጠርም። አሁን አስቡት ከ80 ወይ ከ90 ኪሎ ሜትር ቢሆን በጣም ከባድ ነበር። የዝናብ ቀን ስለነበር ሌላ ታሪክ ነበር። ግን ተመስገን። ስኳር ድንች አያችሁት?
እንደሚለያይ ይሄ የፈረንጆች ስኳር ድንች ይለያያል ከኢትዮጵያን። የኢትዮጵያን ስኳር ድንች እንዴት ነው የምወድ ጋይዝ፣ ግን ከዚህ አላገኘውም። ከቢዮ ካፕ ምናምን ሄጄ ነበር። ከዚህ እንደዚህ አይነት የሚሸጡት ሱቅ አላገኘሁትም፣ ግን ይሄንም እወደዋለሁ። ይህን ዛሬ በማታ ኳስ አለ ቼልሲ እና ፒኤስጂ። አባቴም ይመጣል። በዛ ምክንያት ነው አሁን ምግብ እየሰራው ለሁላችንም። እናንተ ለማን ናችሁ? ለቼልሲ ናችሁ ወይ ለፓሪስ? እዚህ ቴዚ ለቼልሲ ነው። ስለዚህ ጠንቅቃችሁ አወሩ። ቴዲ አንተ ለማን ነህ? ቼልሲ። ባለፈው ስንት ነበር? 4-2 በፊት ነው አይደለም? 5-2 ነው በፊት። ከባድ ነው ግን እናቱ ለቼልሲ ለፓሪስ ናት። እሱ ግን ቼልሲ አዲስ ኮች ነው። አይቲ ማናጀር ነው አይደለም? እኔ አላውቀውም። ቼልሲ ኮች ነው። አይቲ ማናጀር ነው። ቼልሲ ፓሪስ ቼልሲ ግን በኋላ ብቻ አንተ ደስ በ3 ወር 4 ወር አዲስ ኮች፣ በ4 ወር አዲስ ኮች ቶሎ የሚቀየው ከባድ ነው ጋይስ፣ ከባድ ነው። አመሰግናለሁ። ፌፍ ቆንጆ ስሙ ፌፍ tonight I'm gonna need some faith in Chelsea guys. ስምሽ ቆንጆ ነው። Guys, I'm not sure that I have to trust this. ማለት ስምሽ ቆንጆ ነው። ሴት ከሆነች ስምሽ ቆንጆ ነው ወይ? ጎበዝ ነው። አመሰግናለሁ ሜጋ። ትክክል አይደለም ጋይዝ የምለውን ነገር ያያችሁት በደንብ። ሜሲ በአስተማሪ ነው። ብዙ ወሬ ነው። ወሬ አይደለም። አሪፍ ነው ጋይዝ። አንዳንድ ጊዜ ይጠፋብኛል። ቀን በቀን አማርኛ ማውራት አለብኝ። አማርኛ መስማት አለብኝ። አሁን ለምሳሌ አንድ ቪዲዮ መስራት ፈልጌ ነበር ከዩቲዩብ ላይ ለእናንተ ስለ ምንድን ነው ስለ ቅባት ቆዳ የሚቀይር ወደ ቀይ የሚያደርግ ነገር ይሄን ስለዚህ ነገር ማውራት ፈልጌ ነበር በደንብ። ግን ምንድነው ችግሩ? የኔ አማርኛ ትክክል አይደለም እንደምፈልግ። አሁን በፈረንሰኛ ትክክል ነበር ይችን ቪዲዮ መሰራት፣ ግን የኔ አማርኛ አሁን እንደኔ ፈረንሰኛ ስላልሆነ ትንሽ ከብደኛል። ግን በጣም ነው ማውራት የምፈልገው ስለዚህ ነገር እና በምችለው አማርኛ እናንተም ከኔ ጋር ጥሩ ስለሆናችሁ ስለምታውቁኝ ምናምን ይገባችኋል ብዬ አስባለሁ። ምክንያቱም ትንሽ ለወንድም እህቶቼ ልመክራችሁ በዚህ ነገር ኢዝ ፌክ በጣም ደንጆሬ ስለሆነ ምክንያቱም ጋይዝ አሁን እኔ ለምሳሌ እንዴት ነው ያወቅኩት ከኢትዮጵያን እንደዚህ አይነት ቅባት እንዳለ? እኔ በፊት ይሄን ነገር ከኢትዮጵያን ይሆናል ብዬ አላስብም ነበር። ኢትዮጵያኖች እንደዚህ ቅባት ይጠቅማሉ ብዬ አላስብም ነበር። ግን መቼ ነበር 2 ዓመት በፊት ይሆናል ከወንድሜ ቤት ነበርኩኝ። ከዛ ሚስቱ ሳታውቅ አንዳንድ ነገር ከፊቷ ነበር መሰለኝ፣ አንድ ጥቁር ነገር። ከዛ ይሄን ነገር ማጥፋት ከፈለግሽ ይሄን ቅባት መጠቀም አለብሽ ተብላ አንድ ቅባት ገዝታ ነበር። ከዛ ሳታውቅ ምንም ሳታውቅ ገዝታ፣ ከዛ ወደ ቤት ስትመጣ ይሄን ነገር አየሁት።
እዛ በጣም ደነገጥኩኝ። እንዴት እንደዚህ ነገር ከኢትዮጵያን አለ? እዛ የተጻፈውን በፈረንሰኛ ነበር። ምክንያቱም እነዚህ ሰዎች የሸጡት ይህን ቅባት ከፈረንሳይ ነው የመጣ አሪፍ ቅባት ነው ምናምን ተብሎ ነበር። ከዛ ይህን ሳንብበው እንዴት እንደዚህ ነገር አለ ከኢትዮጵያን ብዬ ትንሽ መቀርኳትን። ይህን ነገር አሪፍ አይደለም። እያጠባችም ነበር። አስቡት እንዴት እንደዚህ ክፉ ነገር ይሸጣል ለአራስ ሴት። ከዛ ጠላችሁ። ግን ሳስበው ስንት ሴቶች አሉ ወይ ወንዶችም ይሆናል እንደዚህ ቅባት የሚጠቅሙት ምንም ሳያውቁ ለቆዳ አሪፍ ነው ምናምን ብለው እና በዚህ ምክንያት ይችን ቪዲዮ ከዩቱብ ብሰራት ለአንዳንድ ሰው ታስተምራለች ብዬ አስባለሁ። እና ስለዚህ ነገር በትክክል ማውራት ፈልጌ ነው። የት ነው የመጣው? ለምንድን ነው እንደዚህ ከዚህ ጊዜ ሰዎች እንደዚህ ቅባት የሚጠቅሙት? ምክንያቱም ይሄን ነገር ከአፍሪካን ሀገር ብቻ ሳይሆን ከኢንዲያን፣ ከኤዥያን ሀገር አሁን ከኮሪያን፣ ከጃፓን፣ ከቻይና ምናምን የሚገኝ ነገር ነው። አሁን ነጭ ከሆናችሁ በደንብ ስራ ይገኛል፣ ቆንጆ ናችሁ ምናምን እንደዚህ ነገር ከዚህን ጊዜም ቆይ ምን እንዴት ልነግራችሁ ቀይስኛ አማርኛ ዛሬ አሪፍ አይደለም፣ ግን በትክክል ይችን ቪዲዮ ጽፌያለሁ። አሁን በፈረንሰኛ በትክክል ቪዲዮን ጽፌዋለሁ። ከየት ነው መጀመር ከየት ነው መጨረስ ብዬ ጽፌዋለሁ። ግን አሁን ይህን ነገር በአማርኛ መናገር ነው ትንሽ የሚከብደኝ፣ ግን በምችለው አማርኛ እሰራታለሁ እና እናየዋለን ምን ይሆናል። ግን ለአንዳንድ ሰው ይህን ቪዲዮ አይቶ ቢያቆሙ ምናምን ለጤና ለምናምን አሪፍ ነው ያስባለሁ። ምን ታስባላችሁ? እና ለምንድን ነው በደንብ ስለዚህ ነገር ሰብጀክት ማውራት የፈለግኩኝ? ባለፈውም ከጓደኛ ጋር እያወራው ምን አለችኛ፣ ሰማሹ ስለ ቅባት ነገር እየተወራ ነው ከቲክቶክ ላይ ምናምን አለችኝ በላይቭ። ከዛ ምን ሆነ ምናምን ስላት አንድ በትክክል ማን እንደሆነ አላውቅም ጋይስ፣ አላየሁትም። ግን ምንድን ነው ያለችኝ፣ ከአንድ ሴትዮዋ ቅባት እየሸጠች ለሰዎች ቆዳቸው ወይም ተበላሸ፣ ከዛ ስለዚህ ነገር እየተወራ ነበር ምናምን ስትለኝ ስለዚህ ነገር ማውራት ፈልጌ ነበር። አሁን ይህንም እየተወራ ከሆነ ይሄ ጊዜው ነው ማውራት አለብኝ ምናምን ብዬ፣ ግን የኔ አማርኛ በጣም ትክክል አይደለም። ጌስ ታውቃላችሁ፣ በአማርኛ ከልጄ ጋር ማውራት ስፈልግ አሁን ሄዱ ነናናና ስላት በአማርኛ ማሚ ትላለች። ይህ ቋንቋ መስሏት ልቀጥል። ግን አንድ ቀን በትክክል ትመልሰኛለች ብዬ አስባለሁ። ግን አሁን ሌላ ቋንቋ ስለሆነ በወል ለሷ ብላ ትላለች። አዲስ ቋንቋ ሲሆን እንደዚህ ነው። እኔም የመጀመሪያን ቀን ከፈረንሳይ ከሰዎች በፈረንሳይኛ ሲያወሩ የቀን ምንም አይመስለኝም ነበር። እንደዚህ ነበር የምሰማው። እዛ ስታወሩ ብቻ ነው ቃሉን የምትሰሙት። ሰላም ጤና ይስጥልን፣ አበባ ይስጥልን። አንድ የእኛ ልጅ በጣም ቾኮሌት ትወዳለች። አንድ ከስኮ ግን አመሰግናለሁ። ምን አለበይ ታያለሽ ለእሱ ባይመስልም ያምራል ያብባል ፍቅራችን አንለያይም። ምንድነው ምን አለበይ
ጨምር ወይ ቆንጆ ነው። ረተው Good guys. You cook's better. Any no guys. Men. Good no. Cook. Taking me out cuisine. Men no በደንብ ምግብ ይሰራው። ረተው ትይተው ምን ትሰራለህ? ፓስታ እኔ ምን ይለያይ ምግብ ይሰራለሁ። ቆንጆ ቆንጆ ደስ የሚል አሁን ይሄ ዝም ብሎ ነው። ውሸት ነው። አንቺ ምግብ አትበሉት። አንቺ በጣም ዝም ብሎ ነው። ቆንጆ ቆንጆ ወጥ እሰራለሁ።